ኤርትራ ሜካናይዝድ ጦሯን በ3 አቅጣጫዎች በትግራይ በኩል ወደ ኢትዮጵያ ማስጠጋቷን ይመለከታል። የኤርትራ ጦር በሜካናይዝድ ታንኮችና የተለያዩ የጦር መሳሪያ አይነቶች በመያዝ ነው አዲስ እንቅስቃሴ እንዳደረገ የሚነገረው። ካለፈው ጦርነት በኋላ የኤርትራ ጦር ይበልጥ መጠናከሩንና ለሌላ ዙር ጦርነት እየተዘጋጀ መሆኑን ይጠቁም ነበር። ጦሩ ይበልጥ ተጠናክሮ ከመዘጋጀቱ አንጻር በሰሜን በኩል ሌላ ዙር ጦርነት ከተቀሰቀሰ ጦርነቱ ቀጠናዊ ትርጉም ሊይዝ እንደሚችል ስጋቱን አስቀድሞ ነበር የተናገረው። ደብረጽዮን የሚመሩት ኮማንድ ፖስት በገመገሙ መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተካሂዷል። ግምገማው ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች፣ ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው የመሳሪያና የኃይል ድጋፍ የሚያነሳሳ ነው። የኢትዮ ኤርትራው ውጥረት እንዲህ እንደ ዛሬው ሳይባባስ በፊት ባለፈው በሰሜን ኢትዮጵያ ጦርነት የኤርትራን ጦር ተሳትፎ የተመለከተ ሪፖርት ወጥቶ ነበረም። ሪፖርቱን ያወጣው በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ሴንትሪ ነው። ተቋሙ በጊዜው በኤርትራ ጦር ሚስጥሮችን አይቅሬም ብሎ በአስገራሚ ሁኔታ ተንትኖ አውጥቶ ነበረም። ሚስጥራዊ መረጃውን ያለፈው እንደ ማፋሳሽ ጦርነት ወንጀሎች በመዘገብ ብቻ አላበቃም። ይልቁንም አሁን የሚታየውን የኤርትራ ጦር እንቅስቃሴ አዲስ ወታደራዊ ስምሪት አስቀድሞ ተንበዮ ነበር እንጂ። ትንበያው ካለፈው ጦርነት በኋላ የኤርትራ ጦር ይበልጥ መጠናከሩንና ለሌላ ዙር ጦርነት እየተዘጋጀ መሆኑን የሚጠቁም ነበር። ጦሩ ይበልጥ ተጠናክሮ ከመዘጋጀቱ አንጻር በሰሜን በኩል ሌላ ዙር ጦርነት ከተቀሰቀሰ ጦርነቱ ቀጠናዊ ትርጉም ሊይዝ እንደሚችል ስጋቱን አስቀድሞ ነበር የተናገረው። ከዚህ በኋላ እንደ ኢኮኖሚስት፣ ፎሬን ፖሊሲና ሌሎች ዓለም አቀፍ ብዙሃን መገናኛዎች በተመሳሳይ ስጋታቸውን ሲያጋሩ አሁን የኤርትራ ጦር ወደ ኢትዮጵያ ግዛት አዲስ ስምሪት ማድረጉን የሚያመላክቱ መረጃዎች እየወጡ ነው። የኤርትራ ጦር አዲስ እንቅስቃሴም ከላይ በመግቢያው እንደተመለከትነው ሴንትሪ በአንድ ወቅት ባወጣው ዘገባ የኤርትራ ጦር ይበልጥ መጠናከሩንና ወደ ኢትዮጵያ ግዛት ገብቶ ሌላ ዙር ጦርነት ሊቀሰቀስ እንደሚችል ስጋቱን አስቀድሞ ነበር ያሳወቀው። በወቅቱ ጦርነት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት እቅድና ተያያዥ ጉዳዮችን በዝርዝር ነበር ይኸው የወሬ ምንጭ የተናገረው። የሰሜኑ ጦርነት ከመጀመሩ ጥቂት ወራት በፊት በኤርትራ በኩል ከፍተኛ ዝግጅት ይደረግ እንደነበር ሪፖርቱ መለስ ብሎ ሁናቴውን ካስታወሰ በኋላ የኤርትራ ጦር ትግራይ ውስጥ እንደሚንቀሳቀስ ጠቁሞ ነበር። አሁን የዚያ ሪፖርት ትንበያን የሚያጠናክር ሌላ ተጨማሪ መረጃ እየወጣ ነው። መረጃው ኤርትራ ሜካናይዝድ ጦሯን በ3 አቅጣጫዎች በትግራይ በኩል ወደ ኢትዮጵያ ማስጠጋቷን ይመለከታል። የኤርትራ ጦር በሜካናይዝድ ታንኮችና የተለያዩ የጦር መሳሪያ አይነቶች በመያዝ ነው አዲስ እንቅስቃሴ እንዳደረገ የሚነገረው። በጉዳዩ ላይ አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ አፍሪካ ሪፖርት እንደተናገሩት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂያዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። እንደ መረጃው ከሆነ የኤርትራ ሰራዊት ወታደራዊ እንቅስቃሴ ወደ ኢትዮጵያ ግዛቶች እየገፋ ያለው በህወሓት በር ከፋችነት ነው። ህወሓት በከፈተው መንገድ መሰረት የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንበን አቢአዲ ከተማ ገብቷል። የጦር የተወሰነ ክፍል በአቢአዲ የሚገኘው ራሱ አሉላ ባነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ መስፈሩን የተሰማው። ከዚህ አንጻር የኤርትራ መንግስት በተደጋጋሚ የሚተቸው በኢትዮጵያ ውስጥ የተፈጠረውን ችግር እንደ ጥሩ አጋጣሚ በመውሰድ አዲስ ምሪት እያደረገ ነው። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከኤርትራ መንግስት ጋር ያለው ግንኙነት ወደ ጋራ ወታደራዊ እንቅስቃሴ ማደጉ ታውቋል። የመሪዎቹ ሚስጥራዊ ግንኙነት የሰሜን ኢትዮጵያ ውጥረት እንደተፈራው ወደ ሌላ ዙር ጦርነት የማምራት እድሉ እየሰፋ ነው። ከፕሪቶሪያው ሰላም ስምምነት በኋላ ከኢትዮጵያ መንግስት የባህር በር ጥያቄ ጋር ተያይዞ ብዙዎች ባልጠበቁት ሁኔታ የተቀያየረው የኃይል አሰላለፍ ለጦርነት መቀስቀስ ምክንያት ይሆናል ተብሏል። በወደቡ ምክንያት የተቆጣው የኤርትራ መንግስት አሰላለፉን በፍጥነት ቀይሮ በደብረጽዮን ገብረ ሚካኤል ከሚመራው ህወሓት ጋር ጽምዶ የተባለውን ጥምረት ከመሰረተ ወዲህ በትግራይ አቅጣጫ የኢትዮጵያ ድንበር በኤርትራ ወታደሮች መደፈሩን፣ ውጥረት መፈጠሩን የሚያሳዩ መረጃዎች በተደጋጋሚ ወጥተዋል። የኤርትራ ጦር በትግራይ የተለያዩ ቦታዎች ገብቶ ስምሪት ከማድረጉ በፊት የኤርትራና የህወሓት ሰዎች በሚስጥር ይገናኙ ነበረም። ግንኙነቱ የጀመረው በአክቲቪስቶችና በአርቲስቶች በኩል ነው። ቀስ በቀስ የፖለቲካ መሪዎችን በሚስጥር ይገናኙ ነበረም። የህወሓት ሰዎች መሳሪያ የሚያስገቡት በኤርትራ በኩል ነው። ይህም የኤርትራና የህወሓት መሪዎች ሚስጥራዊ ግንኙነት ያመጣው ውጤት ነው ተብሎ ይወሰዳል። ለምሳሌ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በአንድ ወቅት ወደ አስመራ ሚስጥራዊ ጉዞ በማድረግ ከኤርትራ ባለስልጣናት ጋር ስብሰባ አድርገው ተመልሰዋል የሚሉ መረጃዎች ሲወጡ ነበረም። በቅርቡ ደግሞ የኤርትራና የህወሓት ወታደራዊ አዛዦች ሚስጥራዊ ግንኙነት በማድረግ በአዲሱ ወታደራዊ ስምሪት ጉዳይ መምከራቸውን የሚያሳዩ መረጃዎች እየወጡ ነው። ከመሪዎቹ ሚስጥራዊ ግንኙነትና ስብሰባ በኋላ የኤርትራ ጦር ታንክ ይዞ ወደ ድንበር ጥሶ መግባቱ እየተዘገበ ነው። እንደ መረጃው ከሆነ በርካታ የኤርትራ ሰራዊት ወደ ትግራይ የተለያዩ አካባቢዎች እየገባ ነው።
በትግራይ የተቋቋመው ሴንትራል ኮማንድ ፖስት የተለያዩ መመሪያዎችን ሰጥቷል። በትግራይ ጦርነት ዝግጅት ተጧጡፏል። ደርቆሽ በርበሬ፣ ቆሎ፣ በሶ እንዲያዘጋጁ የታዘዙ በየደጃቸው ደፋ ቀና እያሉ ነው። ደብረጽዮን የሚመሩት ኮማንድ ፖስት በገመገመው መሰረት ከሻለቃ ጀምሮ ወታደራዊ አመራሮች የተሳተፉበት ግምገማ ተካሂዷል። ግምገማው ስለ ጦርነቱ የኃይል አሰላለፍ፣ ስለ ጦርነቱ ቁልፍ ኢላማዎች፣ ስለ ጥቃት አቅጣጫና ከኤርትራ በኩል ስለሚገባው የመሳሪያና የኃይል ድጋፍ የሚያነሳሳ ነው።